ወይ 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 ዳኒ እንደው አፍዝዘው በመድኃኒት አፍዝዘው ራስክን እንድጠላ አርገው ህይወትክን እንድታጠፋ አርገው እሱ ሳንሳቸው ከወንድሞች መለየታቸው ሳንሳቸው ብለው እንደ ውሻ በሰንሰለት አስረው አስቀመጡክ። ጉድ እኮ ነው። የጭጭሆ ቅጠል ዱድሆ የፈራነው ነገር መጣ ድሆ አሉ። ፈርተን ነበር፣ ተናግረን ነበር፣ ተው ብለን ነበር። ዳን ከዚህ ፊትም ከአንድም ሁለት የሶስት ያጣላችሁ የገዛ ክስትየዋ ናት ከሚኪ ጋር ስታደባድቡ የነበረው ፍቅረኛ ብላም የላከቻት ልጅ የዳኒ እሷ ናት። ሲጀመር ደግሞ እንደዛ ራሱን ሊያጠፋ ተውኝ እያለ ለምን ራሴ እንዳጠፋ ተውኝም እያለ ሲል የነበረው አክስትየዋ በምትሰጠው መድኃኒት ነው። ታስታወሳችሁ? ከዚህ ፊት ልዑሌ ወይም ደግሞ የአይነት እስራኤል ቤተሰብ ያልሆናችሁ ሄዳችሁ በቃ ተዊ ብሎ ከሰው ተነጥሎ ሐዋሳ ሄዶ በቃ ታውኝ ለምን አታውኝም ብሎ የገዛ ዶክተሩ መድኃኒቱን ደብል ምረም ባለው እጥፍ 3 ጊዜ እጥፍ እያደረገ እንዲወስድ አድርጎት ራሱን እንዲያጠፋን ራሱን በቃ ከሰው ጋር አግልሎ እንትን እንዲል ያደረገው የገዛ ዶክተሩ ነበር። እኛ ግን ጭንቀት ነው ምናምን ስንል ነበር። እና ምን ልላችሁ ነው? አሁንም ለዳኒ አክስትየዋ ናት እንደዛ ፍዝዝ ብሎ እንዲቀር ህይወቱን እንዲያጠፋ ስታደርግ የነበረችው እሷ ራሷ ናት ከጥላት ጋብራ እንጂ። በስመ አብ ወወልድ እግዚኦ እኮ ነው። ልጅቷ ደግሞ የሆነች ሚጥሚጣ እሷኑ ነበረ በሰንሰለቱ አስሮ እዛ ማስተኛት። እሷን እዛው አስተኝቶ እናትየዋ መታት ያት። ይሄ ሁሉ እኮ ለብር ነው። ይሄ ሁሉ በቃ ጥላት ለገንዘብ ነው። እነ ሚኪን ለጀግኖቻችን ለማጥቃት ነው። አሁን የዳኒን ብር ብትሉ እኮ ገና ሲጠንስሱ አንዴ እነ ሚኪን ብር ልትካፈሉ ነው ስትል ነበር። አንዴ ወንድምየውን አይታችኋል ስትተኩስበት ነበር። ያ ሁሉ እንግዲህ ይቺ ብር ናት። እኛ እኮ ስናቅ ብር ዘመድ ያፈራል። ብር እንብላ እንጠጣ የሚል ዘመድ ነው የሚያፈራው፣ ወገን ነው የሚያፈራው እኛ ስናቅ። አሁን ግን ብር አላችሁ ሀብት አላችሁ ማለት ደንበኛ ጩቤ አንዴ ኮጋ የማይስት ጩቤ አዘጋጅታችሁ አንድ ላይ አስቀምጡ እንደማለት እኮ ነው። እንዲህ ብር ጥላትም ዘመድንም ጥላት ያደርጋል፣ ጥላትም ይሰበስባል። ይዝን ያህል አክስትየዋ ምን አንድ ከሚኪ እንዲርቅ ነው፣ ሁለት ለዛች ለብር ነው። ለምን በቃ ምን ነው? እኔ አንዳንዴ አባቶች እናቶች ብር ለእናንተ ብላችሁ አታስቀምጡ። በቃ ከእንግዲህ በኋላ ትንሽ የመፈናፈኛ ታስቀምጣችሁ ፍቅር ስጡና አሳድጉን። ፍቅር እየሰጣችሁ አሳድጉን። በተረፈ ሀብት ለነገ እኔ ስሞት መንገድ ላይ ከምትወድቁ እያላችሁ ብር አታስቀምጡ። እውነቴን ነው። ምክንያቱም ጥላት ነው እያስቀመጣችሁልን ያላችሁት። እኔ የዳኒ ነገር በጣም እኔ እውነቴን ነው እግዚአብሔርን ፍዝዝ ብሏል እኮ አሁን ለታም ፍዝዝ ብሏል። አይታችሁታል ያኔም እንዴት እንደሆነ። ምክንያቱም ፍዝዝ የሚያደርግና ሰውን እንድትጠሉ የሚያደርገው በመድኃኒት ነው። ከዚህ ፊት ደግሞ በጀግኖቻችን ላይ አይተነዋል። ይሄ እንደዚህ አይነት መድኃኒት ማለት ነው። እና እግዚአብሔር አምላክ ዳኒን ተሽሎት ጤና ሆኖ ማዘመዱ ማጥላቱ ማቤተሰቡ እንደሆነ እንዲለይ ያደርገው። ይሄንን ነው የምለምነው። ምክንያቱም እሱ ቤተሰቦቼ ናቸው ብሎ ከገዛ ወንድሞቹ ተነጥሎ ሄዷል። እሷም የነጠለችው ለዛ አያችሁ። በቃ አነጣጥራ የነጠለችው ከነሉ እንትን አጣላች አልሆን አለ። አይታችኋል ስንቴ እንደተጣላ አልሆን አለ። ተጣላ አልሆን አለ። ከሚኪ ከደባደቡ አልሆን አለ።
ጀግኖቻችን ያው ሁሉም የራሳቸው ስራ ስላላቸው በትዕግስት አልፈውት ማለት ነው። ልክ ያልሆን ሲላት ደግሞ ጎሽ ነው ወይስ እዛ ገጠር ወሰድሽው? ይሄው አሁን ለታ ራሱን ሊያጠፋ ነበር በራሱ ተውትም እያለች ስትል ነበር። ታያችሁ ልጅሽ ራሱን ሊያጠፋ ነው ስትባል በቃ ተውት ልቀቁት፣ ራይ ራሱ ኑሮ ይምራ እያለች አፏን ስትል ነበር። አሁን ደግሞ ሄደው አስረውታል። ልክ ከሞተ በኋላ ራሱን አጥፍቶ ተገኘ። እናንተ ብቻ ናችሁ እንዴ ብልጥ? የሆነ በቃ ብልጥ እናንተ ብቻ ናቸው። የሆነ እዚች ፊት ለፊት የሚለቁልን ቪዲዮ እንደው ዝም ብላ ቀንጨብጨብ ተደርጋ ነው አለ ይመስላችሁ? ስንት ፕሮሰስ አለው፣ ስንት ከወታደር በላይ ስንት ፕሮሰስ አለው። ወጥተው ወርደው ሚስጥር ሰብስበው ከዛ ነው ትንሽዬ ለኛ የሚያቀምሱ በትንሹ ማለት ነው። ከለፉበት ከልፋታቸው ከምን ከምን ማለት ነው ትንሽ ነው ለኛ የሚያስተላልፉት። እናንተ ያችን ያያችሁት። እውነቴን ነው የምላችሁ። እኔ ወታደር ራሱ ወይ ሞታለሁ ወይ ገላለሁ ብለዋል ሄደው። እነሱ ግን ከስራቸው ማንም ይገለኝ ብለው እያሰቡ ነው። ማን ነው የከዳኝ እያሉ እያሰቡ ነው የሚሄዱት። እውነቴን ማን ነው አሳልፎ የሚሰጠኝ እያሉ እያሰቡ ነው የሚሄዱት። ለምን? ገንዘብ ነዋ። እዛ ጋር ግን ይቅርታ አድርጉልኝና ከወታደር ጋር ስላወዳደርኩኝ የእነሱም የራሳቸው ክብር አለ። በቃ አንድ ግንባር ነው የሚሄደው። በቃ ወይ ሞቼ እመጣለሁ ወይ በቃ ድል ነስቼ እመጣለሁ ብሎ ማለት ነው። ገባችሁ? እርስ በርስ ምክንያቱም ምንም የለም። እርስ በርስ ግን ፍቅር ሆነው ግን ጀግኖቻችን ግን አስባችሁት ምን ያህል ጦርነት በላቸው ላይ ይደበደባሉ፣ ይታሰራሉ፣ ስንት ይወነጀላሉ ምናምን እና ውድ ቤተሰቦቼ በእርግጥ ፈርተናል። እኔ ሲጀመር ከበፊቱም ፈርቻለሁ። ሲጀመር ያኔም ከሚኪ ጋር እንደዛ ሲደባደቡ ራሱ ምናምን በጣም መሀላቸው ጥላት እንዳለ ነው ሳስብ የነበረው። ግን ያው ጥላት ደግሞ በሁለቱም ወገን ማለት መሀል እሷም ከጥላት ጋር ሆና፣ ሁለተኛ ደግሞ ልዩንም ስለማትፈልገው ይሄን ስራ እየሰራች የነበረው ማለት ነው። ሲጀመር እኮ ካያችሁ ጭራስ እኮ አታስወራም ነበር። አክስት ተብዬ እናት ተብዬ የመጣችኋን ራሱ አንዴ ዳኒ አደራ በላ ስትል ነበር። አንዴ ደግሞ ያችኛዋ ደግሞ እንዱ ልጄ ማናለኝ ልጄ ስትል ነበር። የሆነ እኔ እንደውም አክስት አትመስለኝም እሷ። እውነት ለመናገር አክስት አይደለችም። ምናልባት በቃ የሆነ የለም ወይ እሱ የዘመድ ልጅ ወይም ደግሞ እንደዚህ የለም ከሰው ጋር ወስዶ የሚያድግ ልጅ እንደዛ አይነት ሆኖ ውሸቷን አክስት ነኝ ብላ አባትየውን ቀርባ ምናምን፣ አባትየው እንግዲህ ገንዘብ ስላለው ከዛ ቀርባ እኔ አክስት ነኝ ብላ የተለጠፈች ነው የሚመስለኝ እንጂ እውነት በደህናዋ ዳኒ ላይ እንደዚህ ምን አጠፋ ተብሎ ታውታላችሁ? ጨዋ ነው፣ የዋህ ነው። አንገቱን የሰበረ እንደ ዛሬ ልጅ እንኳን አንገቱን ወጣ ወጣ ያደረገ ልጅ አይደለም። እንደ ተማረ ሰው እንኳን አወኩ ምን ልጅ አይደለም። አይታችሁታል። ኢቭን ከነ ሚኪ ጋር አንገቱን እንደደፋ ነው እንዴ ሲናገሩ እንኳን አይታችኋል። ሁሉም ጋዜጠኞች እንደዛ ናቸው። ለዛ ነው ለህዝብ የምትሮጡት። ለዛ ነው የሚስኪንን እንባ ማደስ የምትሄዱት። ግን እግዚአብሔር አምላክ ደግሞ እናንተን ጥሎ አይጥልም። ጠላትን ደግሞ ይጋለጣል። ግን ላይችሏችሁ ባይነካኳችሁ ጥሩ ነበረ። የእናንተን ፈተና ይቀጥላል። እናንተም ደግሞ ጭራሱን እግር እሳት እየሆናችሁባችሁ ነው የምትሄዱት። አርፈው ቢቀመጡ ጥሩ ነበር እና ዳኒም እግዚአብሔር አምላክ ተሽሎ እውነቴን ነው ድምፅን ለመስማት ያብቃል። ሌላ ምንም አይደለም። ብቻ ወደ ሌላ ነገር ውስጥ ባልገባክ፣ ወደ ሌላ ነገር ውስጥ ባልጨመሩክ። ምክንያቱም ምናልባት የሰጡ አብደህ ድጋሚ የሆነ ነገር እንድታደርግ ሊሆን ይችላል። ብቻ የሆነ እነሱ ያሰቡታል። እኔ በጣም የገረመኝ ደግሞ እቺ ልጅ ማለት ነው። ልጅ ዛሬ እኮ ሰው እናት አባት እኮ ለልጁ ምር የሚያስተምረው ጥሩ ነገር ነው። እቺ ግን አንድን ሰው አስተኝታ እንደ ውሻ በሰንሰለት አስራ ጠብቂ እንዲህ በይ ተብላ መላኳ እና እዛ ጋር ደግሞ እንደው በቃ ግግም ስትል በጣም ነው የገረመች። መጎጥ
እባብ ነች እውነት። እኔ ባለፈው የሆነ አንዱ ምን አለ አዲስ አበባ ቦሌ መሀል ከተማ ላይ እባብ እኮ ይሸጣል አለ። እውነቴን ነው፣ እባብ ይሸጣል አለ። ሾርባ ሁላ አለ አለ። እንደ ቪዲዮ አሰማችኋለሁ። ሾርባ ሁላ አለ እና ሰው በቃ ይጠጣል ሾርባውን አለ። ታዲያ የእባብ ሾርባ እየጠጡ ነው ሰው እንደዚህ እባብ የሆነ የእባብ እኔ ፈራሁኝ። እግዚአብሔርን ነው የምላችሁ። ሀገር አለኝ እንድንል እኮ ነው። በቃ እንዲህ የገዛ ሰው የገዛ ዘመድ የገዛ ቤተሰብ እንደዚህ። ለነገሩ ማናወቀ ቤተሰብ መሆናችሁ። ስለ ዲኤንኤው ራሱ አሁን ጨለፍ ጨለፍ ሲያደርግ ነበረ ሚኪዬ። ምክንያቱም ትንሽ የሆነ ሚስጥር ስላለ እንጂ አርፋችሁ ተቀመጡ እያለ እየተቆጣቸው ነበር። ስለዚህ እኔ እርግጠኛ ነኝ እነሱ ቤተሰብም አይመስሉኝም። እና ውድ ቤተሰቦቼ በጣም ነው የተሰማኝ። እግዚአብሔር አምላክ እውነቴን ነው የምላችሁ፣ በጣም እንደፈራሁት ሆነ። ብቻ ለበጎ ነው ለሁሉም ነገር። ለዳኒም ደግሞ ትምህርት ነው። ይዳን እንጂ ደህና ይሁን እንጂ ትምህርት ነው ለዳኒ። ለምን አትሉኝም? አሁን እነ ሚኪን ባለፈውም ሲጣላ ነበር። አሁንም ተውት ብሎ ሄዶ አክስቱ ጋር ነበረ። አሁን በአክስቶቹ እንደዚህ ከተደረገ ሁለተኛ አያምናቸው። አንደኛ ራሱ መርማሪ ጋዜጠኛ ነው፣ ሁለተኛ ደግሞ እጁ ላይ ያለችው ነገር ስለምታስጠቃው፣ ስለዚህ ከነሱ ጋር ይሆናል ብዬ አላስብም። ያው ጉዳቱ ትልቅ ቢሆንም ለዳኒ ትምህርት ነው፣ ግን በጣም ያሳዝናል። ያለ ማለት ነው። ውድ ቤተሰቦቼ እንግዲህ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ውዶቼ። የማዳም ቅመሞች በስደት ምንም አይንካችሁ። እንግዲህ ደግሞ እዚያው ድጋሚ ትምህርት ተዘግቷል እኛ ጋር ትንሽ ሰሞኑን ማለት ነው። ሁላችንም እግዚአብሔር ይጠብቀን ይጠብቃችሁ ለማለት ወዳለሁ። ደህና ሁኑልኝ። ቻው